ዋትስአፕ አፕሊኬሽናችን ወይም ዋትስአፕ አካውንታችን እንዴት ከሀከሮች ወይም ከአታከሮች እንዴት መጠበቅ እንደሚቻል የሚያሳያችሁ ይሆናል። ስለዚህ ለዚህ ቀጥታ ወደ ዋትስአፕ አካውንታችን እንሄዳለን። ዋትስአፕ አካውንታችን ላይ ከገባን ወዲህ ላይ 3.1 ነካ እናደርጋለን። አፍተር ዛት 3.1 ከነካን ወዲህ ታች የምታየውን አካውንት የሚለውን ላይ ነካ እናደርጋለን። ዜን አካውንት የሚለው ላይ ነካ ካደረግን ወዲህ የሚመጣውን ቱ ዌይ ቬሪፊኬሽን የሚል ይመጣል። እሱን ነካ እናደርጋለን። አፍተር ዛት የሚመጣው ምንድነው ተርን ኦን የሚል ነገር ይመጣላቸዋል። ያን ነካ ስናደርግ ፓስወርድ አስገቡ ይላቸዋል። ስለዚህ እዚህ ጋር ተጠንቀቅ ማለት ያለባችሁ ነገር ምንድነው ፓስወርዳችሁን ትንሽ ሃይ የሆነ ነገር 1 2 3 4 5 6 ብላችሁ ማስገባት ሳይሆን ትንሽ ኮምፕሌክስ የሆነ ነምበሮችን ማስገባት ያለባችሁ። ስለዚህ እዛች ጋር ታስገባላችሁ። ዜን ከዛ ወዲህ ቀጥታ ካስገባችሁ ወዲህ ክሊክ ታደርጋላችሁ። ዜን ይመጣል። ከዛ ከመጣ ወዲህ ኢሜል አድሬሳችሁን አስገቡላል። ኢሜል አድሬሳችሁን ካስገባችሁ ወዲህ ትጨርሳላችሁ። ስለዚህ ምናልባት የናንተን የዋትስአፕ አፕሊኬሽናችሁን ወይም አካውንታችሁን ሀክ ቢያደርግ በቀጥታ በኢሜላችሁ በኩል መለስ ስለሚችለው ይሄን አካውንት ፎሎ፣ ላይክ፣ ሰብስክራይብ ያደርጋችሁ ለወዳጆቻችሁ ሼር አድርጉ። አመሰግናችኋለሁ።